ሌላው ጥያቄ በግንኙነት ህይወታቸው ላይ መቼ ነው ሴክሹዋል ፕሮብለምን ምን አይነት ሁኔታን ሲያዩ ነው ወደ ህክምና ወደ ባለሙያ መሄድ ያለብን የሚል ነው። ኖርማሊ አሁን ይሄ ማንም አንድ ሰው ምንም አይነት ሴክሹዋል ላይፍ ሳይኖረው ምንም አይነት ሴክሹዋል ኤክስፔሪንስ ሳይኖረው ቀጥታ ወደ ትዳር እየገባ ከሆነ ከመግባቱም በፊት ባለሙያ ቢያማክር በጣም ቆንጆ ነው የሚሆነው። ምክንያቱም ከዛ በፊት ሊፈጠሩ የሚችሉትን ነገሮች አውቆ ተረድቶ ራሱን አዘጋጅቶ እንዲገባ ያደርገዋል። ሰው ግዴታ ችግር ሲፈጠር መሆን የለበትም ባለሙያ ማማከር ያለብን። በማንኛውም አይነት ህይወት ውስጥ ስንኖር ከአንደኛው የተሻለ ሊሆን ስለሚችል ኖርማሊ ዝም ብሎ አይነት ሰውን ከማማከር በእንደዚህ አይነት ኢሹ ላይ ባለሙያን ማማከር ሞር ሀሪፍ ነው። ችግሩ ከታየ በኋላ ፍራቻ ሊኖር ይችላል። በራስ የመተማመን ችግርን ዝቅ ሊያደርግ ይችላል። እንደሱ አይነት ነገሮች ስለሚኖሩ ከመጀመሪያውም ሴክሹዋል ላይፍ ከመጀመሩ በፊት አንድ ሰው ስለ ሴክስ ማወቅ ያለበትን ነገር በደንብ አውቆ ለምሳሌ ወደ ትዳር ሲገባ ምን አይነት ሁኔታዎች ሊፈጠሩ ይችላሉ የሚሉትን ነገሮች በደንብ ተዘጋጅቶበት ቢገባ ሞር ሀሪፍ ነው። ከዛ በተጨማሪ ደግሞ የሆነ ፍራቻ ስሜት ካለው ከዚህ በፊት የሚፈራው የሚጠራጠረው ነገር ካለ እሱም ሌላ ሪሌሽን ከመጀመሩ በፊት ባለሙያ ቢያማክር ጥሩ ነው። ከዛ በተጨማሪ ደግሞ ትዳር ውስጥ ሆነው ግንኙነት ውስጥ ሆነው ጥሩ የነበረ ህይወት ኖሯቸው የሆነ ሰዓት ላይ እንደዚህ አይነት ችግር ሊገጥማቸው ይችላል። ቶሎ መጨረስ ሊሆን ይችላል። ጠንካራ ሆኖ ያለመቆም ችግር ሊሆን ይችላል። ኖርማሊ ሴክሹዋል ፕሮብለም የተባሉ ሲምፕተሞችን ሊያይ ይችላል። ይሄ ነገር ከነገ ሊቀረፍ ይችላል ብሎ ጊዜ መስጠት የለበትም። እነዛን ሁኔታዎች ካየ ለምሳሌ ቶሎ መጨረስ እንደ ዛሬ ሳይሆን ተደጋጋሚ 2-3 ካየ እንደዚህ አይነት ሁኔታዎችን ካጋጠመው ቀጥታ ወደ ባለሙያ መሄድ ይችላል። ምክንያቱም በዛ ውስጥ የተፈጠረውን ነገር ከባለሙያ ጋር አውርቶ ቶሎ መፍትሄ መስጠት ስለሚቻል። ነገር ግን ከዛሬ ነገ ይስተካከላል እያለ ረጅም ጊዜ ችግርን ይዞት ከቆየ ደግሞ ለመውጣትም ያንኑ ያህል ጊዜ ሊጠበቅበት ይችላል ማለት ነው። ከማንኛውም አጋራቸው ጋራ ግልጽ ውይይት ከማድረግ ቢጀምሩ፣ ከባለሙያ በፊትም ደግሞ ከትዳር አጋራቸው ጋራ ከፍቅር ጓደኞቻቸው ጋራ ግልጽ የሆነ ውይይት ቢያደርጉ ሞር በጣም ቆንጆ ነው።